ሰላም የቀሰም ሚዲያ ተከታታዮች እንደምናችሁ። ዛሬ የማሳያችሁ ዓለማችን የደረሰበትን ትልቅ ቴክኖሎጂ የምድር ባቡር እንግዲህ ሞስኮ ላይ ያለውን ነው። ይህ የምታዩት የምድር ባቡር እንግዲህ በዓለማችን ላይ በዩኤስኤስአር ከተመዘገቡት በጣም ፋንሲ እና ትልቅ ቴክኖሎጂን ተላብሰው የተሰሩ ናቸው። በአርኪቴክቸራቸው እና ደግሞ የተለያዩ አደጋዎች ቢደርሱ ለሚኖሩት ነገሮች ምናምን ነገር በጣም ተራቀው በብዙ ነገሮች ከአርኪቴክቸራቸው ጀምሮ የሆነ ሰው ኢቭን ቦምብ ፍንዳታ ለማድረስ ፈልጎ ኢቭን ከፍተሻ አልፎ መግባት ቢችል ያ ነገር ሀፕን ሳያደርግ ማክሸፍ የሚቻልበት ነገሮች ተራቀው ነው የተሰራው። ፕላስ ያለምንም እንግዲህ ከአንደርግራውንድ ላይ እስከ 500 ሜትር ደብዝ የተሰሩ አሉ። ፕላስ ይሄ አሁን የምታዩት የ250 ሜትር ደብዝ ላይ ነው የተሰራው። ከላይ አንድ ላይን አለ እና ሁለተኛው ደግሞ ይሄ ነው። ከዚህ 50 ሜትር ከፍ ብሎ አንድ አለ። ይሄ ሁለተኛው ነው ማለት ነው። እና በጣም ፋንሲ የሚባልና ፍሪኩዌንሲው የትሬን አንዱ መጥቶ የሚሄድበት በ3 ደቂቃ ልዩነት ነው። አንዳንዴ እንደውም ከ3 ደቂቃ ሁሉ የሚቀድምበት ድግሞሽ አለ። አሁን ራሱ የምታዩት ይሄኛው ቆሟል። ስለዚህ እንግዲህ በ3 ደቂቃ ባልሞላ ውስጥ ሌላኛው ይሄ ይለቅና ሌላኛው ይመጣል ማለት ነው። እና በጣም የዘመነ ይሄን ይመስላል። የአከፋፈል ስርዓቱ ውጭ ላይ ነው። እንግዲህ ዲጂታል ነው ሁሉም ሲስተም። የአርኪቴክቸር ዲዛይኑ እንደምታዩት እዚህ ስቴሽን ላይ ይሄን ይመስላል። ሌላ ስቴሽን ላይ ብትሄዱ ደግሞ ይሄንን አይደለም የሚመስለው። ከዚህ ለየት ያለ እና በጣም የሚያምር በተለያየ ዲዛይን ነው በየቦታው ያለው። ይሄን ይመስላል እንግዲህ ባጭሩ።